بسم الله الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم اللهم صل على محمد وعلى آل سيدنا محمد ብስሚላህ ከዚህ በፊት ትንሽ አንድ የተወሰኑ ንግግሮችን ወይንም የተወሰኑ መልእክቶችን በስልጠኛ ለቅቄ ነበረ። አሁን ደግሞ ዛሬ በአማርኛ እስቲ የሆነ ነገር ለማለት መጥቻለሁ ማለት ነው። እሱ ምንድነው? ይሄ አንዳንድ በጣም ወሬ በዝቷል። በቃ በዚህ ሰዓት ሁሉም ያወራል። እንዴት ነው? ትልቁም ያወራል፣ ትንሹም ያወራል፣ አሊሙም ያወራል፣ ጃሂሉም ያወራል። አሊሞቹ ብዙ ባይሆኑም አሊሞች ብዙ የማውራት እንትን የላቸውም ማለት ቁጥብ ናቸው። የመጣላቸውን ሁሉ አያወሩም። አፍወን በቃ ብቻ ለማለት የፈለኩት ኸልቅ ሁሉ ወሬ በቃ ሁሉም ማውራት፣ ሁሉም ሀሳብ መስጠት፣ ሁሉም አስተያየት መስጠት፣ ሁሉም ፈትዋ መስጠት። እንዴት ነው ነገሩ? እርግጥ ነው የውመል ቂያማ ምልክት ነው ይባላል። የውመል ቂያማ ሲቃረብ አሊሞቹ ቦታቸውን ይነጠቁና ጃሂሉ ተነስቶ በቃ በትንሹም በትልቁም ፈትዋ ሲሰጥ፣ ሲያወራ፣ ሲጮህ እንደውም በቃ እሱ ሲደመጥ አሊሞቹ የተረሱ ይመጣል የሚባል አንዴ የሰማሁት ሐዲስ አለ። ይሄ ነገር እውነት እየሆነ ነው? ምንድነው? ቆይ ይሄ ነገር ምንድነው? አሊሞቻችንን ምንድነው በቃ በዚህ ልክ ምንድነው 60 70 40 50 30 እድሜያቸውን ይሄን ሁሉ አመት በቅራት ያሳለፉ አሊሞችን ከስራቸው ቁጭ ብለን መቅራት፣ ከነሱ ኢልምን መቅሰም ትተን ወሬ ብቻ ወሬ። በቃ ምንድነው የሆነው? የተባለው ጊዜ ቀርቦ ነው? የተባለው የውመል ቂያማ ጊዜ መሆኑ ነው ማለት ነው? በቃ ሲባል እንደ ቀልድ በቃ የሆነ ጊዜ እኮ የሚመጣ ነገር ነው አይነት ነገር ቢለን ምን ሲለው የነበረው ነገር በቃ አሁን መጣ ማለት ነው? ሆነ ማለት ነው? አረ እየጨነቀኝ ነው። እኔን ብቻ ነው ምንድነው? ቆይ አረ እስቲ አላህን እንፍራ ሰዎች፣ አላህን እንፍራ። ምንድነው የሆነው ነው? ወይስ እንደዛ ነው? በተለይ ይሄ የሚወራው ወሬ በተለያየ ቦታ የተለያየ አሉባልታ በቃ ይከሌ እንደዚህ ዳፋው። በተለይ እኔ አሁን ሴት ነኝ። ትርፉ ዳፋው ኢዳው ብዙ ጊዜ ሴቶች አናስተውለውም ይሄን ነገር ማለት ነው። ግን ወደሽም ጠላሽም ቀድሞ ጉዳዩ እሳቱ የሚበላሽ እህቴን አንቺን ነው። በአብዛኛው ጊዜ የሆነ ወሬ ኮሽ ሲል የሆነ ነገር ለማቀጣጠል ውለን ገብተን እንደገና ቀኑን ሙሉ ስንጫንበት ያዋልነውን ነገር እሱ ላይ ለመጫን ምንራሮጠው በአብዛኛው ጊዜ ራሴንም ጨምሮ እኛ ሴቶች ነን። ግን የትኛውም እሳት ይነሳ ዓለም ላይ ይውስቲ በቃ አንዴ እንደምንም እንደ ወንዶች ጋር ይድረስ እንጂ ወንዶች አቀጣጥለው አንዴ የሆነ ነገር ካነሱትና ተቦዳድነው በቃ ችግርን ከፈጠሩ ከነሱ ቀድሞ እሳቱ የሚበላው እኔንና ህፃናት ልጆችን ነው። በቃ እኛ ሴቶችንና ለማለት ተፈለኩት ህፃን ልጆች ምን ልጆች ናቸው የሚጎዱት ማለት ነው። ስለዚህ እስቲ በተለይ ሴቶች ምንድነው ይሄ ነገር አስበንበታል ወይ? እያንዳንዳችን ቤት ምን አይነት መልክ ነው የያዘው? በተለይ ሙስሊሟ ሴት እያልኩኝ ነው። በቃ ይሄ ከዲን ጋር ተያይዞ ከእውቀት ጋር ተያይዞ ዲነል እስልምናን አንዳንድ ከሚከፋፍሉ አባላቶች ጋር ተያይዞ ቆሙ ብለን እያሰብን ነው ጉዳዩ ምንድነው ብለን በሌለን እውቀት ላይ ብዙ ምናወራ ስላለን ብዙ እናወራለን። በቃ አሊሞቹን ቁጭ አድርገን እነሱ የሚጨርሱትን እነሱ የሚፈቱትን እኛ ከአንደኛው የሆነ ነገር እንቀበልና በቃ እሱን ቤት ለቤት የሆነ ጀማዓ ቦታ ሊኖር ይችላል፣ ቡና መጠጫ ቦታ ሊኖር ይችላል። ማባዛት ቀስ በቀስ ወንዶቹም ጋር ይሰራጫል እየተባለ አሁን ለደረስንበት
ውድቀት ደርሰናል ማለት ነው። ስለዚህ ይሄ ነገር እንዴት ነው? እኛ ሴቶች ይሄን ጉዳይ አስተውለነዋል ወይ? እንደ ቀልድ በየቦታው በተጨማመርንበት ለቡና ብለን በተሰበሰብንበት በየእንትኑ ጀማዓ ብለን በተሰበሰብንበት እንደ ቀልድ የአሊሞችን ስም አንስተን ምንጥለው ነገር ቀልድ የመሰለን ነገር እንዴት ነው? አስበሽዋል ወይ እህቴ? ነፍሴንም ጨምሬ ነው ይሄን ነገር የሚያወራው። አስበሽዋል? አስተውለሽዋል? አደጋው የትን ተመልሶ ዞሮ ዞሮ ማን ቤት እንደሚገባ አስበሽዋል? እስቲ ነቃ በሉ፣ አስቡ እስቲ፣ እናስተውል እስቲ፣ ማስተዋል እንጀምር ለማለት ነው። ኢንሻአላህ በዚህ ዙሪያ ደጋግመን የተለያዩ ነገሮችን በአላህ ፍቃድ ኢንሻአላህ እንላለን። ውይይት ማድረግ ማለት ነው። ትንሽ የሆነ ነገር ሲያስጨንቅ በቃ አልሐምዱሊላህ በዚህ ሰዓት የግድ ከኤከሌ ጋር ከዛ ጠርቻት መገናኘት ብቻ ላይሆን ይችላል። እንደዚህ በማህበራዊ ሚዲያም አንዳንድ ውይይት ማድረግ ይቻላል። እንዴት ነው የምናረገው? እኛ ሴቶች በዚህ ዙሪያ ምን አይነት አሻራ ነው ማሳረፍ ያለብን? ዞሮ ዞሮ እሳቱ ሚበላን ከተነሳ እሳቱ ሚበላን እንደ ዓለም ሲታዩት ማለት እንደ ዓለም አለይሂም ለዓና የአላህ ቁጣ በነሱ ላይ ይሁንና እነዚህ የአላህ ጠላቶች የዲነል እስላም ጠላት የሆኑ ሰዎች እንደ ዓለም የፈበረኩልን ሴራ ይሄ ሙስሊሙን ኡማ የመከፋፈል አባዜ ከላይ ከዓለም ከምዕራባውያን ጀምሮ የሰሩትን ያወደሙትን ያቆሰሉትን ያፈረሱትን አይተናል። ይሄ ደግሞ ቀድመው ሙስሊሙን ውስጡ በውስጡ ከፋፍለው ነው ይሄን ያደረጉት እንጂ ዝም ብሎ በአንድ ጀንበር ተነስተው አይደለም። መጀመሪያ ምንድነው ያደረጉት? ሙስሊሙን ህብረተሰብ ውስጥ በውስጥ መጀመሪያ እርስ በርሱን ማከፋፈል ነው የሰሩት። በቃ እሱ በደንብ ቦታ እንደያዘላቸው ካወቁ በኋላ ማንም ምንም ሊያመጣ አይችልም። ቀጥታ ተራ በተራ መቀጥቀጥ ጀመሩ ማለት ነው። ስንት የሙስሊም ከፍ ብለው የነበሩ የታፈሩ የተከበሩ የሙስሊም አገራት የሙስሊም ነገስታት ስንቱ ፈረሱ ማለት ነው። ማን ባመጣው ችግር? እኛው ሙስሊሞች ራሳችን ተከፋፍለን ውስጥ በውስጥ ተቦዳድነን ኤከሌ የሆነ ነገር ብለን በሰራነው እንደ ቀልድ እንደ ዋዛ በረጨነው ወሬ እንደ ዋዛ ባስተላለፍነው ንግግር ማለት ነው። ተራ በተራ ደቀቁ ማለት ነው። ምንላት ፍልስጤም ብትሉ ስንቱ ቦታ ስንቱን ሶሪያ ብትሉ ስንቱን ጠርቼ ስንቱን ሊተወው በዚህ ሁሉ ዋና የገፈቱ ቀማሽ የሆነችው ሴቷ ናት ማለት ነው። ህፃናት ልጆቿን እንደገና በሆዷ ተሸክማ እንደገና አነስ ያሉ ህፃናቶቹን ይዛ በየቦታ ማንከራተት መደፈር ስንቱን አውርቼ ልተወው እንደ ዓለም። በተለይ አንዳንድ ሚዲያ የምትከታተሉ ሴቶች ካላችሁ አረ ዝም አትበሉ እስቲ። ቢያንስ የሆነች ነገር እንኳን ማለት ከተቻለ ዝም አንበል። የሆነ ነገር ማለትን እንጀምር። እሳቱ የሚበላን እኛ ሴቶችን ነው። ዝም አንበል ለማለት ነው። እንደ ቀልድ በቃ የምናወራው የምናስተላልፈውን ያልሆነ ንግግር እናቁም፣ እንቀንስ። እኛ ወላሂ ከተስተካከልን አንዲት እናት ወይንም አንዲት ሴት ከተስተካከለች በቃ ዓለም ይስተካከላል ማለት። እያንዳንዳችን በየቤታችን ጥሩ ንግግር ካለን ያልሆነ መረጃን ማናቀብል ከሆነ ወንዶቹም ሊስተካከሉ ይችላሉ ማለት ነው። እነሱንም ማነጽ እንችላለን ወላሂ እኛ ጥሩ ከሆንን ማለት ነው። ስለዚህ እስቲ እንዴት አስባችሁታል ለማለት ነው። ተመልሼ እመጣለሁ በሌላ ኢንሻአላህ። ሰላም አለይኩም።